ሁለት የወንዝ ዳርቻዎች ልማትን እንዲሁም 6 አጠቃላይ የኮሪደር ልማትና መልሶ ማልማት ስራዎችን ያካተተው ሁለተኛው ምዕራፍ የአዲስ አበባ ከተማ የኮሪደር ልማት በ8 ኮሪደሮች ከመጀመሪያው ምዕራፍ በጣም ከፍ ያለ የቆዳ ስፋትና የልማት ስብጥርን አካቶ ነው እየተገነባ የሚገኘው። የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች በሁለተኛው ምዕራፍ የሚገነቡ የኮሪደር ልማት ስራዎች አፈጻጸምን በመስክ ተዘዋውረው በጎበኙበት ወቅት ከንቲባ አዳነች አቤቤ እንደተናገሩት 135 ኪሎ ሜትር የመንገድ ርዝመትና ከ3000 ሄክታር መሬት በላይ የሚሸፍነው የሁለተኛው ምዕራፍ የኮሪደር ልማት በጥሩ የአፈጻጸም ሂደት ላይ ይገኛል። በግምገማችን ተጀምረው የተጠናቀቁ በርካታ ስራዎች እንዳሉ አይተናል። ተጀምረው ደግሞ በመጠናቀቅ ሂደት ላይ ያሉም እንዳለ ተመልክተናል። አንዳንድ ቅድመ ሁኔታዎችን ቀድሞ ከመጨረስ አንጻር ደግሞ ትንሽ ዘግየት ብለው የተጀመሩ ስራዎች አሉ። እነሱም በጥሩ ሁኔታ ተያይዘዋል። በርካታ ስራዎች ባቀድነው መሰረት እየሄዱ እንደሆነ በግምገማችን አይተናል። በጥሩ ሁኔታ እየሄደ ነው ያለው። የሁለተኛው ኮሪደር የመንገድ አጠቃላይ ርዝመት 135 ኪሎ ሜትርን የሚሸፍን ነው። በአንደኛው ኮሪደር ወደ 52 ኪሎ ሜትር ነው የሰራ ነው። የቦታውንም ስፋት ከቨር የሚያደርገውን ኤሪያ ስንመለከት ከ3000 ሄክታር በላይ የሚሸፍን ነው የሁለተኛው ኮሪደር። እንዲሁም በአካባቢው ላይ የምናለማው አረንጓዴ ልማትን ስንመለከት ወደ 141 ሄክታርን የሚሸፍን ስፍራ አረንጓዴ እየሆነ ነው። ሁለተኛው ምዕራፍ የኮሪደር ልማት የከተማዋ ዋነኛ ችግሮች የሆኑትን የትራፊክ ፍሰት መጨናነቅ፣ የህዝብ የጋራ ስፍራዎች እጥረት፣ የመጫወቻና ስፖርት ማዘውተሪያ ስፍራዎች ክፍተትን መፍታትና የብዙሃን መጠቀሚያዎችን በስፋት ማልማትን አካቶ እየተገነባ መሆኑንም ነው ከንቲባ አዳነች የገለጹት። በዚህ በሁለተኛው ብቻ 23320 ተሽከርካሪዎች ማቆም የሚችል የፓርኪንግ ስፍራ እየተዘጋጀ ነው ያለው። በርካታ ተርሚናሎች በመጠናቀቅ ሂደት ላይ ነው ያሉ፣ የተጠናቀቁም አሉ ማለት ነው። ይህም ብቻ አይደለም። በሁለተኛው ኮሪደር ወደ 112 የሚሆኑ የህዝብ መጸዳጃ ስፍራዎች እያለቁ ነው ያሉት። ህንጻ እንኳን ብንል በአንደኛው ኮሪደር ወደ 700 የሚደርሱ ህንጻዎችና ቤቶች ነው ያደስ ነው። በሁለተኛው ኮሪደር ግን ወደ 2669 ህንጻዎችን እያደስ ነው። አብዛኛዎቹ እያለቁ ነው። በአጠቃላይ ከተማችን ውስጥ በርካታ የህፃናት መጫወቻዎች፣ የመጫወቻ ስፍራ ብቻ ሳይሆን ደግሞ የህፃናት ማቆያዎች፣ የስፖርት ማዘውተሪያ ስፍራዎች፣ የስፖርት ፓርክ፣ ህዝብ ወጣ ብሎ ነፈስ የሚልበትና በጋራ የሚቆይባቸው የፐብሊክ ፕላዛዎች ሰፋ አድርገን ነው እየሰራን ያለ ነው። ይሄ እንግዲህ በጋራ ህዝብ የሚጠቀምበት ነው። ለግለሰብ ጥቅም አይደለም፣ ለአንድ ሰው ጥቅም አይደለም። በሌላ በኩል አሁን እየሰራንም ወደ 62000 የሚሆኑ የከተማችን ነዋሪዎች ኮንትራክተሮቹን ትተን ተቀጣሪ ሰራተኞችና ማህበራትን ብቻ ከወሰድን 62000 የሚሆኑ ስራ ዕድል አግኝተዋል። 42 ኪሎ ሜትር የወንዝ ዳርቻ ልማትን ያካተተው ሁለተኛው ምዕራፍ የኮሪደር ልማት ከወንዞች ብክለት ጋር ተያይዞ በነዋሪው ላይ የሚያጋጥሙ ችግሮችን ለመፍታት ከፍተኛ ጠቀሜታ ያለው መሆኑ የተገለጸ ሲሆን ነገር ግን ወንዞችን ከብክለት መከላከል ላይ የነዋሪው ህብረተሰብ አስተዋጽኦ የጎላ መሆኑን ነው በግምገማው የተሳተፉ አመራሮች ያነሱት። እንዴት አድርጎ መሰረታዊ የጤና ችግር ህዝብ ላይ ያደረሰ እንደሆነ ስንሰማ ደንግጠን ነው የተነሳ ነው። ደንግጠን ከምንም በላይ ይሄ ልማት ቅድሚያ ሊሰጠው ይገባል ብለን 42 ኪሎ ሜትር የወንዝ ዳርቻ እያለማን ያለ ነው። እንደሌላው ኮሪደር በጣም ፈጥኖ የሚያልቅ አይደለም በባህሪው። ነገር ግን በዚህ በጀት አመት እኔና 42 ኪሎ ሜትር ለመጨረስ ደግሞ በከፍተኛ ቁርጠኝነት እልህ ገብተን እየሰራን ያለ ነው። ሰውን የመታደግ ጉዳይ ስለሆነ ነው። ወንዞቹ አሉ ማለት አይቻልም። ቆሻሻ ከየአካባቢው የፈሰሱ ቆሻሻዎች ናቸው እንጂ ውሃ ነው ማለት ወንዝ ነው ማለት የሚያስደፍር አይነት አይደለም ያለው። ስለዚህ ያንን መመለስ የሚያስችለው ሁሉም የከተማ ነዋሪና ባለድርሻ አካላት ጋር ተባብረን መስራት ከቻልን ንጹህ የሆነውን አካባቢ መልሰን ለመጠቀም ያስችለን ዘንድ ከነዋሪዎቹ የሚመጡ ጽዳጆችን ወደ ወንዙ የመልቀቅ ጉዳዮች መቆም አለባቸው። ከዚህ አንፃር በየአካባቢው የሚደረጉ እርምጃዎች አሉ። እኛ ለማስተማሪያነት ነው እንጂ እርምጃ በመውሰድ
ሰውን ለመቅጣት አይደለም ታስቦ እየተደረገ ያለው። ግን ስርዓቱ ግን መከበር መቻል አለበት። በመስክ ግምገማው የኮሪደር ልማቱን በፍጥነት ለማስኬድ በሚደረገው ጥረት ያጋጠሙ ተግዳሮቶችን ለመፍታት የሚያስችሉ አቅጣጫዎች መቀመጣቸውም ተገልጿል። መደገፍ ያለበትን ኮሪደር እየደገፍ በፍጥነት ደግሞ መሄድ የሚገባውን በተለመደው የ24/7 የስራ ባህላችን እየፈጠነ መስራት እንዲችል እያበረታታን መስተካከል ያለባቸውን እያስተካከል አንዳንድ ኮሪደር ውስጥ ደግሞ ያጋጠሙንንም ክፍተቶች በማጣራት በጥቆማ በአቤቱታ ሰሚ ቅሬታ ሰሚ ኮሚቴያችን ያገኘናቸውን እርምጃዎች እየወሰድን ከህዝባችን ጋር እየተማመንን በጋራ እየሰራን ነው። የከተማው ከፍተኛ አመራርና በዘርፉ ውስጥ እየሰሩ ያሉ የቢሮ ኃላፊዎችና የኤጀንሲ ኃላፊዎች በማካተት ነው ጉብኝቱ የተከናወነው። እንግዲህ ይሄ ጉብኝት አንዱ ጠቀሜታው የቀጣይ የበልግ ወቅት ነው። ቀጥሎም ደግሞ ክረምት የሚመጣበት ወቅት ስለሆነ የጀመርናቸውን ፕሮጀክቶች ፈጥኖ ለማጠናቀቅ ምንድነው የሚያስፈልገው ድጋፍ የሚለውን ለይተን ድጋፍ ለማድረግ አንደኛው እሱ ነው። ትንሽ ባሰብነው ልክ ያልሄዱባቸው ቦታዎች አሉ። ግን ያንን እንደ ከተማ አመራር አንድ ላይ ሆነ ተቀጣጭነን ክትትላችንን ማጠናከረን ተጨማሪ ዲፕሎይ ማድረግ ያለብን የሰው ኃይልንም አካተን እንደምታወቀው ለከተማ ነዋሪዎቻችን በፍጥነት አጠናቀን ለአገልግሎት የሚውልበት ሁኔታ እንፈጥራለን ብለን እናስባለን ማለት ነው። በሁለተኛው ምዕራፍ የኮሪደር ልማት በሁሉም መስክ ነዋሪው ህብረተሰብ እያደረገ ላለው ትብብርም አመራሮቹ ምስጋና አቅርበዋል።